ሰላም ጤና ይስጥልን ተመልካቾቻችን ይህ ቦራ መልቲሚዲያ ከኦቤስ ቴሌቪዥን ጋር በመተባበር የሚያቀርብላችሁ ደማቆቹ ኮከቦች የተሰኘው ፕሮግራማችን ነው። ባለፈው ፕሮግራማችን የወረጃ አርሶ ደቦል የፊት አውራሪ አብቹ ገድል በሚል ርዕስ በማጨው ጦርነት የኢትዮጵያ ህዝቦች በጋራ በመተባበር በፋሽስት ጣሊያን የተቃጣባቸውን ጦርነት ለመመከት ያደረጉትን ትግል የሚተነትነውን ፕሮግራም ማቅረባችን ይታወሳል። ዛሬ ደግሞ በዚሁ በማጨው ጦርነት በተለይም የጋሚዮን ፊት አውራሪ አብቹን ገድል የሚተርከውን ሁለተኛውንና የመጨረሻውን ክፍል ይዘንላችሁ ቀርበናል። እንድትከታተሉን ጋብዛለሁ። መልካም ቆይታ። የወረጃ አርሶ ኮረዳዎችን ቀልብ የሳበው የአብቹ የጀግንነት ሥራ ዜማ እንዲያዜሙለት ነፍሳቸውን ማረከው። እረኞች አብቹ በጀብዱ የዋለበትን ተራራና ሸለቆውን እያጣቀሱ ቅኔ ተቀኙለት። አዝማሪዎች የሙገሳ ግጥማቸውን አፈሰሱለት። ወገን በአብቹ የድል ዜና የልቡ ደረሰ። ጠላት በአብቹ የጀግንነት ውሎ ሐሞቱ ፈሰሰ። አብቹ ነጋ ነጋ ቀሬረ መርማሪኒ አቺቱ ነጋ ነጋ ቆሬሲ ወራኒኒ አብቹኮ አብቹ አብቹኮ አብቹ። የጣሊያን ጦር አዝማች ማርሻል ቦዳሊዮ ከሮማ ከተላከለት ትኩስ ጦር ላይ 2 ሻለቃ ጦር ቀንሶ ዘመናዊ መሳሪያ አስታጥቆ ወደ ተንቤን የላከው ጦር መንገድ ላይ ሲያዘግም አብቹ ይመለከታል። የጣሊያኑን 2 ሻለቃ ጦር እንቅስቃሴ ከሩቅ ሲከታተል ቆይቶ ጣሊያኖች ምሽቱን ያሳልፉበታል ብሎ የገመተው ቦታ ቀድሞ በመሄድ ከጣሊያኖች ከዘረፋቸው በርካታ ቤንዚን የተሞሉ ትልልቅ ቆርቆሮች 10ሩን ያህል በቁጥቋጦ ውስጥ ያፈሱ ዘንድ ወታደሮቹን በማዘዝ ራቅ ብሎ ከነጦሩ ይመሽጋል። የአብቹ የመገመት ችሎታው የተዋጣለት ነበርና አብቹ ጣሊያኖቹ ሌሊት ያርፉበታል ብሎ በገመተው ቦታ ላይ ድንኳኖቻቸውን ተክለው ይሰፍራሉ። እኩለ ሌሊት ላይ ያንን ቤንዚል የጠገበውን ቁጥቋጦ እሳት ይለቅበታል። በድንገት የእሳት ወላፈን የቀሰቀሳቸው አዳዲሶቹ የጣሊያን ወታደሮች መላው ጠፍቷቸው ተደነባብረው ሲሸበሩ የአብቹ ወታደሮች በእሳቱ ወጋገን እየተረዱ አዲሶቹን የጣሊያን ወታደሮች ግንባራቸውን እያሉ ያስተኟቸው ጀመር። ከየት አቅጣጫ እንደሚተኮስባቸው ያላወቁት የጣሊያን ወታደሮች መላቅጡ ጠፍቷቸው ሲርመሰመሱ አልሞ ተኳሾቹ የአብቹ ተዋጊዎች አንድ በአንድ ለቀሟቸው። አደጋ የደረሰበት ይሄ የጣሊያን 2 ሻለቃ ጦር ስለ ሁኔታው ለአለቆቹ የሬዲዮ መልእክት ቢልክም የጣሊያኖቹ አጋዥ ጦር ከስፍራው ከመድረሱ በፊት እና አብቹ ከዚያ 2 ሻለቃ ጦር ለወሬ ነጋሪ ሳያስቀሩ ደመሰሷቸው። ሊነጋጋም ሲል የቻሉትን ንብረት ዘርፈው ማንም ሳያያቸው ከአካባቢው ተሰወሩ። የዘረፉትንም የጠላት ንብረት የጦርና የምግብ ቁሳቁስ እንደተለመደው ለዋናው የራስ ካሳ ጦር አከፋፈሉ። አብቹና ወታደሮቹ በዚህ መልኩ ትግላቸውን አፋፍመው ቀጠሉ። አንድ ሌሊት ከአካባቢው ሽፍቶች ጋር ችግር ገጠማቸው። የአብቹ ጦር እንደወትሮው ሌሊት ቢያንስ 2ና 3 ሰፈሩን እየቀያየረ ሲንቀሳቀስ የትግራይ ሽፍቶች አንድ አስቸጋሪ መንገድ ላይ ጠብቀው አናሳልፍም በማለት በከፈቱት ተኩስ የአብቹ 2 ተዋጊዎች ይገደላሉ። ችግሩ እንደተፈጠረ ከሽፍቶቹ ጋር ተደራድሮ ለማለፍ ቢሞክርም ሽፍቶቹ አንዲት መንደር ውስጥ መሽገው አናሳልፍም በማለታቸው የአብቹ ትዕግስት አለቀ።
መጀመሪያ ከመንደሩ ሽማግሌዎች ጋር ሕፃናትና ሴቶች እንዲወጡ ለሽፍቶቹ ያቀረበው ጥያቄ አዎንታዊ መልስ አግኝቶ ሴቶችና ሕፃናት መንደሯን ለቀው እንደወጡ ያቺን የሳር ጎጆ የሞላባትን መንደር በእሳት አጋያት። ከዚያም ከመሸገበት እየወጣ ሽሽት የጀመረውን ሽፍታ እያሳደደ ቀጠቀጠው። ስለ አብቹ በኩራት ሽንጣቸውን ገትረው ከራስ ካሳ ጋር ይከራከሩ የነበሩት ራስ ስዩም መንገሻ መንደር ማቃጠል ከጀመረማ ከጣሊያኖችና ከትግራይ ሽፍቶች በምን ይለያል ሲሉ በአብቹ ላይ ክፉኛ አማረሩ። የአብቹ ወኔና ድፍረቱ ጣሊያኖቹን እጅግ በማስቆጣቱ ሌሊት በተደፈሩ ቁጥር ቀን በእነዚያ የሰማይ አውሮፕላኖቻቸው የሚያዘንቡት የሞት እሳት በየቀኑ ፍጹም አረመኔያዊነት እየተሞላበት ሄደ። የሀገሪቷም ዕጣ ፈንታ ጭንቅ ውስጥ ወደቀ። ለነጻነት የሚደረገው የሞት ሽረት ትግልም ቀጠለ። የአብቹ ጦር ከመቼውም ጊዜ በላይ በመጠናከሩ ከግማሽ በላይ ጦሩ በራሱ ፈረስ የሚንቀሳቀስ ነበር። በጣሊያን ጦር ላይ ድንገት ባልታሰበ ሰዓትና ቦታ አደጋ የሚጥልና እንዳመጣጡ የሚሰወር ጦር በመሆኑ ጣሊያኖቹ ክፉኛ ቂም የያዙበት በወጣቶች የተሞላ ጦር ነበር። ይህ የከፋው የአብቹ ጦር ታማኝነቱ ለሰላሌው ጦር አዝማች ደጃዝማች አበራ ካሳ ቢሆንም ይህ ጦር ለብቻው ተገንጥሎ ከወጣ ቀን ጀምሮ ከማንኛውም ደጃዝማችም ሆነ ራስ ምንም አይነት ትዕዛዝም ሆነ መመሪያ ተቀብሎ የማያውቅ ከጣሊያን ሰራዊት በሚዘርፈው ንብረት ራሱን የሚያስተዳድር ጦር ነበር። በሌላ ግንባር በጣሊያን ጦር ተከቦ ጦርነት የገጠመው በራስ ሙልጌታ ቡሊ የሚመራው ጦር ገትሮ ቢዋጋም የማታ ማታ ጦሩ በጣሊያኖች ኃይል ተመትቶ ብትንትን ወጣ። በራስ ሙልጌታ ግንባር የተቀዳጀው ድል የልብ ልብ የሰጠው የወራሪ ሰራዊቱ የራስ ካሳን ሰፈር እየከበበ ያጠቃው ጀመር። በመጨረሻም የጣሊያን ኃይል በማየሉ ለጀግኖቹ የኢትዮጵያ ተዋጊዎች በማፈግፈግ ወደ ደቡብ መውረድ የግድ ሆነ። ራስ ካሳና አማካሪዎቻቸው ባሳለፉት ምክርም ከበባውን ሰብረው ወደ ኮረም በመውረድ የንጉሡን ጦር ለመቀላቀል ተወሰነ። ተጠናክሮ በተሻለ አወቃቀር የቀጠለውና በአራት አዛዦች የሚመራው ታማኝነቱ ለአብቹ የሆነው በበላይ አዛዥ ሀብቶም የሚመራ የሐማሴን ጦር፣ በተስፋ ጽዮን የሚመራ የትግራይ ልጆች ጦር፣ በጋሹ የሚመራው የጎጃም ልጆች ጦርና በወርቁ የሚመራው ዋናው የሰላሌ ልጆች ጦር በጠላት የተከበበውን ዋናውን የራስ ካሳ ጦር ከጠላት መንጋጋ በማውጣት የጠላትን ከበባ ሰብሮ የወገንን ጦር ለማሳለፍ ግንባር ቀደም ሰራዊት ሆነ። ዋናውን ጦር በውጊያ ሽፋን በመስጠት የራስ ካሳን ጦር የማሳለፍን ታላቅ የጀግንነት ሥራ አብቹና የአብቹ ጦር በከፍተኛ ጀግንነት ተወጣ። ያፈገፈገውም የራስ ካሳ ጦር በኮረም የመሸገውን የንጉሡን ጦር ተቀላቀለ። የሁሉም የራስ ጦር በንጉሡ ስር በመሰባሰብ ወደ ደቡብ የሚገሰግሰውን የፋሽስት ጦር ለአንዴና ለመጨረሻ ጊዜ ተዋግቶ ለማስቆም ለመጨረሻው ውጊያ መዘጋጀቱን ቀጠለ። ልጁን አይታችሁ ታውቃላችሁ ሲሉ ጃኖይ ኮረም ከሚገኘው ከመሸጉበት ዋሻ ውስጥ ሆነው ቀድሞ ኮረም በመድረስ ንጉሡ ፊት ለቀረበው